ሁላችሁንም በጌታ በኢየሱስ ስም ሰላም እላችኋለሁ። እንደምን ሰነበታችሁ? እግዚአብሔር ይመስገን። እስቲ እንደገና እግዚአብሔር ይመስገን በሉ። ክብር ሁሉ ለእግዚአብሔር ለአምላካችን ይሁን። ስለነበረን መልካም የአምልኮ ጊዜ እግዚአብሔርን እናከብራለን። ዛሬ ከእግዚአብሔር ቃል አብረን አንድ መጽሐፍ ነው የምንጀምረው። የሐዋርያው ጳውሎስ መልእክት ወደ ፊልጵስዩስ ሰዎች የተጻፈው ነው። እሱን ነው የምናየው። ሁሉንም ዛሬ አንማርም። ነገር ግን አጠቃላይ መግቢያውንና እንደገና ደግሞ ምዕራፍ አንድን አብረን ዛሬ እናያለን። ከዛ ሌሎች ምዕራፎችን በቀጣይነት እየተማረን የምንሄድ ነው የሚሆነው። ስለዚህ ምዕራፍ አንድን አነብና ከዛ በኋላ ጸልየን ወደ ዛሬው ትምህርታችን እንሄዳለን። ማላስቸግራችሁ ከሆነ መቆም የምንችል ሰዎች ሁላችንም ቆመን አብረን የእግዚአብሔርን ቃል ፊልጵስዩስ ምዕራፍ አንድን አውጥተን ብናነብ ጥሩ ነው። የምንችል ሰዎች ሁላችንም እንቆማለን። 30 ቁጥሮች ነው ያሉትና በድሮ ነው ማነባው። በድሮ ትርጉም በ54ቱ ትርጉም ነው ማነባው። ፈጠን ብዬ ክፍሉን እኔ አነባዋለሁኝ። በጌታ በኢየሱስ ስም አነባለሁ። እንደዚህ ይላል። የኢየሱስ ክርስቶስ ባሪያዎች የሆኑ ጳውሎስና ጢሞቴዎስ በፊልጵስዩስ ለሚኖሩ ከኤጲስቆጶሳትና ከዲያቆናት ጋር በክርስቶስ ኢየሱስ ላሉት ቅዱሳን ሁሉ ከእግዚአብሔር ከአባታችን ከጌታም ከኢየሱስ ክርስቶስ ጸጋና ሰላም ለእናንተ ይሁን። ሁል ጊዜ በጸሎቴ ሁሉ ስለእናንተ በደስታ እየጸለይሁ ከፊተኛው ቀን እስከ ዛሬ ድረስ ወንጌልን በመስበክ አብራችሁ ስለሰራችሁ ባሰብኳችሁ ጊዜ ሁሉ አምላክን አመሰግናለሁ። በእናንተ መልካምን ሥራ የጀመረው እስከ ክርስቶስ ቀን ድረስ እንዲፈጽመው ይህንን ተረድቻለሁና በእስራቴም ወንጌልንም መመከቻና መጽኛ በማድረግ ሁላችሁ ከኔ ጋር በጸጋ ተካፋዮች ስለሆናችሁ በልቤ ትኖራላችሁና ስለ ሁላችሁ ይህን ላስብ ይገባኛል። በክርስቶስ ኢየሱስ ፍቅር ሁላችሁን እንዴት እንዲናፍቃችሁ እግዚአብሔር ምስክሬ ነውና ለእግዚአብሔር ምስክሬ ነውና ለእግዚአብሔር ክብርና ምስጋና ከኢየሱስ ክርስቶስ የሚገኝ የጽድቅ ፍሬ ሞልቶባችሁ ለክርስቶስ ቀን ተዘጋጅታችሁ ቅኖችና አለነውር እንድትሆኑ የሚሻለው ነገር ፈትናችሁ ትወዱ ዘንድ ፍቅራችሁ በእውቀትና በማስተዋል ሁሉ ከፊት ይልቅ እያደገ እንዲበዛ ይህን ጸልያለሁ። ቁጥር 12 ነገር ግን ወንድሞች ሆይ ይህ የደረሰብኝ በእውነት ወንጌልን ለማስፋት እንደሆነ ታውቁ ዘንድ እወዳለሁ። ስለዚህም እስራቴ ስለ ክርስቶስ እንዲሆን በንጉሥ ዘበኞች ሁሉና በሌሎች ሁሉ ዘንድ ተገልጧል። በጌታም ካሉት ወንድሞች የሚበዙት ስለ እስራቴ ታምነው የእግዚአብሔርን ቃል እንዲነግሩ ያለ ፍርሃት ከፊት ይልቅ ይደፍራሉ። አንዳንዶች ከቅንዓትና ከክርክር እንኳ፣ ሌሎች ግን ከበጎ ፈቃድ የተነሳ ክርስቶስን ይሰብኩታል። እነዚህ ወንጌልን መመከቻ ለማድረግ እንደተሾሙ አውቀው በፍቅር ይሰብካሉ። እነዚያ ግን በእስራቴ ላይ መከራን ሊያመጡብኝ መስሏቸው ለወገናቸው የሚጠቅም ፈልገው በቅን ሐሳብ ሳይሆን ስለ ክርስቶስ ያወራሉ። ምን አለ ቢሆንም በሁሉ ጎዳና በማመካኘት ቢሆን ወይም በቅንነት ቢሆን ክርስቶስ ይሰበካል። ስለዚህም ደስ ብሎኛል፣ ወደፊትም ደስ ይለኛል። ይህ በጸሎታችሁና በኢየሱስ ክርስቶስ መንፈስ መሰጠት ለመዳን እንዲሆንልኝ አውቃለሁና ይህ ናፍቆቴ ተስፋዬም ነውና በአንድ ነገር እንኳ አላፍርም። ነገር ግን በሕይወት ብኖር ወይም ቢሞት ክርስቶስ በግልጥነት ሁሉ እንደ ወትሮ አሁን ደግሞ በሥጋዬ ይከብራል። ቁጥር 21 ለኔ ሕይወት ክርስቶስ ሞትም ጥቅም ነውና፣ ነገር ግን በሥጋ መኖር ለኔ የሥራ ፍሬ ቢሆን ምን እንዲመርጥ አላስታውቅም። በእነዚህም በሁለቱ ጨነቃለሁ። ልሂድ ከክርስቶስ ጋር ልኖር እናፍቃለሁ፣ ከሁሉ ይልቅ እጅግ የሚሻል ነውና። ነገር ግን በሥጋ መኖር ስለናንተ
እጅግ የሚያስፈልግ ነው። ይህንን ተረድቼ በእናንተ ዘንድ እንደገና ስለመሆኔ በእኔ መመካታችሁ በክርስቶስ ኢየሱስ ይበዛ ዘንድ በእምነት ታድጉና ደስ ይላችሁ ዘንድ እንዲኖር ከሁላችሁ ጋር እንዲቆይ አውቃለሁ። ቁጥር 27 ይሁን እንጂ መጥቼ ባያችሁ ወይም ብርቅ በአንድ ልብ ስለ ወንጌል ሃይማኖት አብራችሁ እየተጋደላችሁ በአንድ መንፈስ እንድትቆሙ ስለ ኑሯችሁ እሰማ ዘንድ ለክርስቶስ ወንጌል እንደሚገባ ኑሩ። በአንድ ነገር እንኳን በተቃዋሚዎች አትደንግጡ። ይህ ለእነርሱ የጥፋት ለእናንተ ግን የመዳን ምልክት ነው። ይህም ከእግዚአብሔር ነው። ይህም ስለ ክርስቶስ ተሰጥቷችኋልና ስለ እርሱ መከራ ደግሞ ልትቀበሉ እንጂ በእርሱ ልታምኑ ብቻ አይደለም። በእኔ ያያችሁት አሁንም በእኔ እንዳለ የምትሰሙት ያው መጋደል ደርሶባችኋል። ዛሬ አብረን የምንመለከተው የፊልጵስዩስ መልእክት አጠቃላይ መግቢያውንና ምዕራፍ 1 ነው የምንመለከተው። የእግዚአብሔርን ቃል በጥልቀት ለማየት ጊዜ በሰጠንና ትኩረት አድርገን ማጥናት በጀመረን ጊዜ ሁሉ ይሄ ቃል ወደኛ የመጣበትን መንገድ፣ ወንጌል ወደኛ የደረሰበትን መንገድ በትክክል ከተረዳን ለወንጌል መልእክት ከፍተኛ ጥንቃቄ እናደርጋለን ብዬ አስባለሁ። እሱ ብቻ አይደለም፣ ይሄንን ወንጌል ወደኛ እንዲደርስ ለወንጌል አገልግሎትና አገልጋዮች ዋጋ ከፍለው እግዚአብሔርን አገልግሎ ስላለፉ ሰዎች ትልቅ አክብሮት ይኖረናል ብዬ አስባለሁ። እንደዚሁም ደግሞ ለተቀበልነው ሕይወት ተገቢውን ትኩረት ሰጥተን ጌታን ሁለንተናዊ በሆነ መንገድ በሕይወታችን እናከብራለን። የእግዚአብሔርን ቃል ባጠናን፣ እግዚአብሔር ቃል ወደኛ እንዴት እንደመጣ በገባን መጠን ይህንን እናደርጋለን ብዬ አምናለሁ። ምክንያቱም በብዙ ተጋድሎ አንዳንዶቹ ሕይወታቸውን ሰውተው፣ ሕይወታቸውን ሰጥተው፣ ዘመናቸውን ትተው እንደ ማንኛውም ሰው በምድር ላይ በነፃነት መኖር ሲችሉ ነፃነታቸውን ትተው የሚገባቸውን መብታቸውን በሙሉ ጥለው ወደኛ እንዲደርስ ዋጋ እንደከፈሉ የእግዚአብሔርን ቃል ስናጠና የምናየው ስለሆነ ማለት ነው። የፊልጵስዩስን መልእክት አጠቃላይ መግቢያ መናገር የሚጠቅመው ለምንድን ነው? ከዚህ በኋላ በየምዕራፍ እያየን በምንሄድበት ጊዜ የመጽሐፉን አጠቃላይ ስዕል ማየት በጣም አስፈላጊ ነው። ሁላችንም በተለያየ መንገድ ይህንን የፊልጵስዩስን መጽሐፍ ተምረናል፣ አስተምረናል፣ አንብበናል፣ አጥንተናል። በዚህ ዓመት በ2018 ዓመተ ምህረት ቤተክርስቲያን እንደ መሪ ጥቅስ ይዛ የተነሳችበት ሐሳብ እዚህ ከጀርባ ላይ አለ። ሁለተኛ ቆሮንቶስ ምዕራፍ 5 ከቁጥር 17 ያለው ቃል ማለት ነው። ማንም በክርስቶስ ቢሆን አዲስ ፍጥረት ነው፣ አሮጌው አልፏል፣ ሁሉም አዲስ ሆኗል ነው የሚለው። ሁሉም አዲስ ሆኗል ነው የሚለው። ስለዚህ ወደ መሰረታዊ ወደ ሆነው ክርስትና ወይንም ደግሞ ወደ ወንጌል እንድንመለስ ወይንም ደግሞ እግዚአብሔር በክርስቶስ ኢየሱስ ለኛ ስላደረገው ስለ ደህንነታችን ጥልቅ በሆነ መንገድ ማየት ስንጀምር አይ ቲንክ ታድሶ የሚባለው ሐሳብ በግለሰብም ሕይወት እንደዚህም በምንሰበሰብበትም ህብረት በቤተ ክርስቲያንም ታሪክ የሚጀምረው ለእግዚአብሔር ቃል የሚገባውን ትኩረት መስጠት ስንጀምር ስለሆነ ቤተ ክርስቲያን በዚህ መልኩ ተያያዥነት ያላቸው ትምህርቶችን እየሰጠች ነው ያለችው። ስለዚህ የዚህ የፊልጵስዩስ መልእክት ከዚህ ሐሳብ ጋር የሚስማማ ሐሳብ ያለበት መጽሐፍ ነው። ሁላችንም መጽሐፉ በእጃችን አለ። 4 ምዕራፍ ያለው መጽሐፍ ነው። ቁጥሮቹን ማየት ሞክሬያለሁና አንዳንድ በመጽሐፍ ቅዱሳችን ሰፊ በጣም ረጅም ምዕራፍ ያላቸው መጽሐፍቶች አሉና ከነዛ መጽሐፍቶች እንደ አንዱ ምዕራፍ ምናልባት ከአንዳንዶቹ አንድ ምዕራፍ ያንሳል መልእክቱ።
ማለት አራቱንም አንድ ላይ ስትጨምቋቸው ወደ 104 ቁጥሮች ብቻ ነው ያሉት። ግን ሐዋርያው ጳውሎስ በዚህ ክፍል ላይ ያነሳቸው ትምህርቶች ግን በጣም ጥልቅ ናቸው፣ በጣም ሰፊ ናቸው። በእነዚህ ቁጥሮች በጣም የተጨመቀ የክርስትናን እውነት የገለጸበት እንደሆነ በጣም አስደናቂ የሆነ ሰፊ ትምህርት ያለበት መጽሐፍ ነው። ዛሬ ይህንን የአጠቃላይ መግቢያውን ስንመለከት የተወሰኑ ነገሮችን የማነሳቸው በግልም ስናጠና ከዚህም በኋላም ስንማር መጽሐፉ ላይ ያሉ የኋላ ታሪኮች ወይንም ደግሞ ባክግራውንዱ በጣም ጠቃሚ ነገሮች ስላሉት አጠራጠር ያሉ ነገሮችን አነሳለሁ። በጉባኤ ትምህርት ላይ በጣም ዲቴል መግባት በጥልቀት ማየት አንችልም፣ ግን ጠቃሚ የሆኑ ነገሮችን አልፎ አልፎ ማንሳት የሚገባኝን ነገር አነሳለሁ እና የፊልጵስዩስን መጽሐፍ ስናጠና ጠቃሚ ናቸው ማየት አለብን ከሚባሉ ነገሮች አንዱ መጀመሪያ ይሄ መጽሐፍ የጻፈውን ሰውዬ ወይንም ደግሞ አገልጋዩን በትክክል ማወቅ ያስፈልጋል። ይሄ ሐዋርያው ጳውሎስ በዚህ ክፍል ላይ ደጋግሞ መጽሐፉን እንደጻፈ ይገልጻልና ሐዋርያው ጳውሎስ ማን እንደሆነ በመጽሐፉ ውስጥ ሙሉውን ስትሄዱ የሄደባቸውን ጎዳናዎችን ለወንጌል የከፈላቸውን ዋጋዎችን በሙሉ የምናይበት ሰው ነው። መጽሐፉን የጻፈው ሐዋርያው ጳውሎስ ነው። ሐዋርያው ጳውሎስ ይህንን መጽሐፍ የፊልጵስዩስን መጽሐፍ ብቻ ሳይሆን የፊልጵስዩስ ቤተክርስቲያንን መስራች ነው። የፊልጵስዩስ ቤተክርስቲያንን የመሰረተው ሐዋርያው ጳውሎስ እንደሆነ ይታወቃል። ይሄ ታሪክ የሚመሰክረው ነው። በሁለተኛው ሚስዮናዊ ጉዞ ላይ ምዕራፍ 16 ሐዋርያ ሥራ ላይ ሄዳችሁ ሲታዩ የፊልጵስዩስ ቤተክርስቲያን አጀማመሯ ምን እንደሚመስል ግልጽ የሆነ ነገር እንመለከታለን። በተለይ ደግሞ ከቁጥር 9 እና 10 ላይ ሲታዩ ሐዋርያው ጳውሎስ ወደ ፊልጵስዩስ የገባው በመንፈስ ቅዱስ ምሪት እንደሆነ እናያለን። በመንፈስ ቅዱስ ተመርቶ ነው። ምክንያቱም ሐዋርያው ጳውሎስ በሌሊት ራእይ አየ። ራእይ ያየው ምንድነው? አንድ ሰው በራእይ ወደ መቄዶንያ ተሻገርና እርዳን ብሎ ሲናገር አየሁ። ስለዚህም ደግሞ እግዚአብሔር ወደዛ እንድንሄድ ያመለከተን ይመስለኛል ብሎ በመንፈስ ቅዱስ ምሪት ነው ወደዛ የሄደው። ከዛ በፊት ግን መንፈስ ቅዱስ በእስያ ላይ እነ ጳውሎስ ወንጌል እንዳይናገሩ ከለከላቸው ይላል። ሰይጣን ከለከላቸው አይደለም የሚለው፣ መንፈስ ቅዱስ ከለከላቸው። የጌታ መንፈስ አልፈቀደላቸውም ይላል እና ይህን ክፍል ስናይ ወንጌል በአጋጣሚ የሚሆን ነገር አይደለም። አንዳንድ ጊዜ ወንጌል ወደዚህ ምድር ሲመጣ የመጣባቸው መንገዶችን ታሪክ ስናይ ደቡብ ላይ እንዴት ተጽዕኖ እንዳመጣ ስንመለከት፣ ምዕራብ ላይ ተጽዕኖ እንዴት እንዳመጣ ስንመለከት ወንጌል በእግዚአብሔር ምሪት እግዚአብሔር ሲያድለን ሲፈቅድ ወደኛ የሚመጣ ነገር ነው እና ሁሉ ሰው ዝም ብሎ በቀላሉ አክሰስ ማድረግ የሚችለው ነገር አይደለም። እግዚአብሔር ጳውሎስን የሚሄድበትን መንገድ ከልክሎ ወይንም ደግሞ እነሱ የፈቀዱበትን መንገድ ከልክሎ ወደዚያ እንዲሄዱ እንዳደረጋቸው እንመለከታለን። ስለዚህ ስለ ፊልጵስዩስ ከተማ ስለ ፊልጵስዩስ ሕዝቦች በጣም ሰፊ ነገር እዛ ጋር አናነሳም። ስለዚህ ፊልጵስዩስን ግን የመቄዶንያ ዋና ከተማ በጣም ሰፊ ከተማ ወይንም ደግሞ በጊዜው በነበረው እንትን በጣም የበለጸገች ከተማ እንደሆነች ይነገራል። የግሪክ ሰዎች አሉባት፣ ሮማውያን አሉበት፣ እንደገና ደግሞ እዛው የፊልጵስዩስ ተወላጆችም ይኖሩባታል እና የሮማውያን ቁጥር ግን እዛ በጣም ይበዛ እንደነበረ ይነገራልና ሮማዊ መሆን በዚያ ጊዜ በጣም ትልቅ ክብር ነው እና መጽሐፍ ቅዱስ ውስጥ ሮማዊ የሆነው ሰው ያሉ እድሎች ምንድናቸው የሚለውን ዝም ብላችሁ ሄዳችሁ ሐዋርያው ጳውሎስ በአገልግሎቱ ጊዜ ሁሉ ሲያነሳ ቢታዩት ሮማዊነት በጣም የሚያስከብር ዜግነት እንደሆነ እንመለከታለን። በጣም የገርመው ነገር ሐዋርያው ጳውሎስ የሮማዊ ዜግነቱን በዚህ ወንጌል አገልግሎት ላይ ተጠቅሞበታል። ለምንድን ነው የተጠቀመበት? ሁላችንም ምናልባት ሐዋርያ ሥራ ምዕራፍ 22 ላይ ሄዳችሁ ሲታዩ አንድ ጊዜ ሐዋርያው ጳውሎስ ተከሶ በቀረበበት የአገረ ገዢው ጳውሎስን የጦር አዛዡ ጳውሎስን ምን እንዲል አደረገው ይላል? ገርፈው እንዲመረምሩ አዘዘና ጳውሎስ ከታሰረ በኋላ ጳውሎስን አስረው ሊገርፉ ሲሉ
አንድ የሮማ ዜግነት ያለው ሰው ያለ ሕግ ሳይፈርድበት ለመግረፍ ለመሆኑ ተፈቅዶላቸዋልን ብሎ ሲናገር ወዲያውኑ ምን አደረጉ ይላል? ሄደው ይሄ ሰው እኮ ሮማዊ ነው ያሰርከው ሰው። ስለዚህ ሮማዊ ሰው ደግሞ በሕግ ካልተፈረደበት በስተቀር ማንም ሰው ሊነካው የሚችለው ሰው አይደለም። የሮማዊ ዜግነት በጣም ትልቅ ክብር ያለው ነው። ሰዎች በገንዘብ ይገዙታል ሮማዊ ለመሆን። የሮማዊነት ዜግነት በጣም የሚያስከብር ስለሆነ ያለ መብት ሊከሰስ አይችልም። ማንም ሰው ሊመታው ሊደበድበው አይችልም። ሚስትሪት ሊያደርገው አይችልም። ጳውሎስን ግን በወንጌል ምክንያት ይህን ሲያደርጉ ጳውሎስ ይሄ ተፈቅዶላችኋልን ሲል ቃሉን በጣም ሄዳችሁ አንብቡ እናንተ እስከ 29 ያለው በጣም የሚገርመው ነገር ጳውሎስን በመግረፉ ሳይሆን ጳውሎስን በማሰራቸው ፈሩ ይላል። ምን ያክል ክብር እንደነበረው ማሰብ ትችላላችሁ። ስለዚህ እነዚህ ሰዎች በዛ ከተማ ሲኖሩ ሮማዊነታቸው ትልቅ ክብር ስለሆነ ኩራት የሚሰማቸው ሰዎች አይነት ሊሆኑ እንደሚችሉ አስቤያለሁ። እንደገናም ደግሞ የሮምን ደግሞ መንግስት በውትድርናም ያገለገሉ በጣም ብዙ ሰዎች ስላሉ በዚያ ያላቸው መብታቸው እንደ ትልቅ ፕሪቪሌጅ አድርጎ ሊያስቡ ይችላሉና እንደዚህ አይነት ሰዎች ያሉባት ከተማ እንደሆነች እናያለን። ቶሎ ሄዳለሁ ግድ የላችሁም፣ ታሪኩ ላይ ብዙ አልቆይም። ታዲያ ይሄንን ካልን ጳውሎስ በተለይ ምዕራፍ 3 ላይ ይሄንን ቅድም እኛ ሀገራችን በሰማይ ነው ብለን ዘመረናል አይደል? እና ጳውሎስ ምዕራፍ 3 ቁጥር 20 ላይ ስለዚህ እዚህ ምድር ላይ የሚያስመካ ነገር ምንም እንደሌለ አሳይቷቸው ነው ያለፈው። እኛ ሀገራችን በሰማይ ነው፣ ከሰማይ የሚመጣውን መድኃኒት እንጠብቃለን ብሎ ምዕራፍ 3 ቁጥር 20 ላይ ሲያነሳ እናያለን። እና አጀማመሯስ ምን ይመስል ነበረ ካልን ሐዋርያው ጳውሎስ ወደዚህ ቦታ በምሪት ከገባ በኋላ በታሪክ በዚያ በፊልጵስዩስ ከተማ አካባቢ በፊልጵስዩስ ነዋሪዎች በሚኖሩበት አካባቢ አይሁዳውያን ብዙ የሌሉ እንደሆነ ይገመታል። የሚገመተው ለምንድነው? በሁለት ምክንያት ይገምታሉ። አንደኛው ጳውሎስ በፊልጵስዩስ መልእክት ላይ የብሉይ ኪዳን ጥቅስ ምንም አልጠቀሰም፣ ኮት ያደረገው ክፍል የለም። ሌላው ደግሞ ጳውሎስ ሊያገለግል ሲሄድ ብዙ ጊዜ የት ነው የሚጠቀመው? ምኩራቦችን ይጠቀም ነበረ። ነገር ግን በፊልጵስዩስ ምኩራብ አልነበረም። ምኩራብ ስላልነበረ ጳውሎስ በየቦታው ይዞር ነበር። ምኩራብ ፍለጋ በወጣበት ቦታ ግን አንድ ወንዝ ዳር የተሰበሰቡ ሰዎችን አግኝቶ በዚያ ወንጌል መስበክ ጀመረ። እዚያ ቦታ ሊዲያ የምትባል ሰው ጌታን አገኘችና በዚያን ጊዜ የፊልጵስዩስ ቤተክርስቲያን ጅማሬ ሆነ ማለት ነው። ከዛ ቀጥሎ አገልግሎቱ የቀጠለው ቀጥታ እስር ቤት ነው። ሁላችን ብዙ ጊዜ የምንናገረው የምንሰብከው በወይን ቤት ተጠርቀው ያሉ ጳውሎስና ሲላስ በዜማ እግዚአብሔርን የሚያመልኩት ብለን የምንጠቅሰው ክፍል ፊልጵስዩስ ላይ ነው ዋጋ የከፈሉት። ስለዚህ ያንን ዋጋ ከፍሎ ፊልጵስዩስ ደግሞ እዛው እስር ቤት በገባ ጊዜ ጳውሎስ ምን አገኘ? የወይን ጠባቂውንና ቤተሰቡ ደግሞ ወደ ጌታ መጡ። ስለዚህ እንደዚህ ያለ የፊልጵስዩስ ቤተክርስቲያን አጀማመሩ ሐዋርያው ጳውሎስ በሁለተኛው ሚስዮናዊ ጉዞ የጀመረው እንደሆነ ይሄንን በትክክል እንረዳለን ማለት ነው። ስለዚህ የፊልጵስዩስ ቤተክርስቲያን መስራቹ ወይንም ደግሞ ቤተክርስቲያን መልእክቱን ጻፊ ብቻ ሳይሆን መስራቹ ሐዋርያው ጳውሎስ እንደሆነ በቂ ማስረጃ በመጽሐፉ እናገኛለን ማለት ነው። እና ይሄንን መልእክት ሐዋርያው ጳውሎስ በሚጽፍበት ጊዜ እንግዲህ በተለያዩ መጽሐፎች የተለያዩ የጊዜ ልዩነቶች ሊኖሩ ይችላሉ። ግን በአብዛኛው ሐዋርያው ጳውሎስ ይሄን መልእክት በሚጽፍበት ጊዜ ወደ 61 ዓመተ ምህረት አካባቢ በሮም እስር ቤት ሆኖ የጻፈው መልእክት እንደሆነ ይታመናል። በዚህ ጊዜ ጳውሎስ የቁም እስረኛ ሆኖ የወንጌል ሥራ እንደቀጠለ ሐዋርያ ሥራ ምዕራፍ 28 ቁጥር 30 እና 31 ላይ በትክክል ልታዩ ትችላላችሁ። 2 ዓመት ያክል እስር ቤት ሆኖ ወንጌልን ያገለግል ነበረ። በጣም ይሄ ጊዜ ለሐዋርያው ጳውሎስ በጣም ደማቅ የሆነ የአገልግሎት ጊዜ ነበር።
በእስር ቤት የነበረበት ጊዜ በጣም ለጳውሎስ ውጪ ሆኖ ከሚያገለግለው በላይ የሚያገለግልበት ጊዜ ነበረ። ምን ማለት ነው? ሐዋርያው ጳውሎስ ወደሱ የሚመጡ ሰዎችን በነፃነት ወንጌል ይመሰክር ነበር። እሱ ብቻ ግን አይደለም። ሐዋርያው ጳውሎስ የእስር ቤት መልእክት ተብሎ የሚጠሩ 4 ፊልጵስዩስን ጨምሮ 4 መልእክቶችን የኤፌሶንን መልእክት፣ ቆላሲስን መልእክት፣ እንደገናም ደግሞ የፊልሞናን መልእክት የጻፈበት ጊዜ ነው። ስለዚህ በምን አይነት ሁኔታ ውስጥ ቢሆን ነው ጳውሎስ እስር ቤት ሆኖ መልእክት ማስተላለፍ የቻለው? ምን አይነት መረዳት ቢኖረው ነው? ስለታሰረበት እስራት ማሰብ ሲችል፣ ስለደረሰበት መከራ ማሰብ ሲችል፣ ምናልባት በዚህ እስር ቤት እያለ ነገ ምን ይሆናል የሚለው ነገር ማሰብ ሲችል፣ በእርግጥ ሐዋርያው ጳውሎስ ለፊልጵስዩስ ሰዎች ሊያበረታታቸው በጻፈው መልእክት ላይ ይሄ ለሞት የማያዳርቅ እንደሆነ በውስጡ የተረዳው ነገር እንዳለ ተናግሯል። ምንድነው ያለው? እኔ በእርግጥ ምን እንደሚሆን ከዚህ በኋላ ወደ ጌታ ብሄድ ይሻለኛል፣ ከሱ ጋር መኖር መርጣለሁ። ነገር ግን የተረዳሁት ነገር አለ። እኔ በመኖሬ እናንተ እንደምትጠቀሙ ስለገባኝ ወይንም ደግሞ ይሄንን ደግሞ እግዚአብሔር እንደፈቀደ ተረድቻለሁ። ስለዚህ ከዚህ ወጥቼ ከናንተ ጋር ምቆይበት ጊዜ አለ ብሎ ተስፋ ሲሰጣቸው እንመለከታለን። ነገር ግን እስራቱን አስቦ፣ መከራውን አስቦ፣ ጭንቀቱን አስቦ፣ የተያዘበትን ጉዳይ አስቦ ሐዋርያው ጳውሎስ ሲተክስ አንመለከትም። 4 መልእክት በጣም አስገራሚ ነው። ለዛውም በጣም ዳይናሚክ የሆነ በጣም የአዲስ ኪዳን የክርስትናን ሕይወት የሚያስተዋውቅ ለእግዚአብሔር እንዴት መኖር እንዳለብን፣ ክርስቲያናዊ ኑሮ ምን መምሰል እንዳለበት፣ በዚህ ምድር ላይ ስንኖር ወደ ሰማይ ከመሄዳችን አስቀድመን በዚህ ምድር በተቀበልነው ወንጌል ምን አይነት ሕይወት መኖር እንዳለብን በትክክል የሚያስተምሩ ሰፊ የሆኑ መልእክቶችን ጽፏል። እስር ቤት ሆኖ ማለት ይሄ ለጳውሎስ ጥሩ የአገልግሎት ስፍራ ሆኖ እናያለን። ምዕራፍ 2 ዓመት ሙሉ በዛ በእስር ቤት በነበረ ጊዜ ማለት ነው። ስለዚህ ይሄንን ከጻፈባቸው ዓላማዎች እንግዲህ መግቢያውን ቀስ ቀስ እያልኩ ቶሎ እየጨረስኩ ምዕራፍ 1 ላይ እመጣለሁ። አይዟችሁ። ጳውሎስ የፊልጵስዩስን መልእክት በጻፈበት ወቅት በጣም ትኩረት ያደረጋቸው ነገሮች አሉ። ግን ሁሉንም አሁን እዚህ አላነሳም። ግን ጳውሎስ የፊልጵስዩስን መልእክት ስናነብ በደንብ የምናያቸው ሐዋርያው ጳውሎስ ይሄን መጽሐፍ ለምንድን ነው የጻፈው? ልቡ ውስጥ ምንድን ነው ያለው? አድሬስ ሊያደርግ የፈለገው ምንድን ነው ለሚለው መልስ የሚሰጡ መልእክቶች ጥቅሶች አሉ። አንደኛውና የመጀመሪያው ጳውሎስ የፊልጵስዩስ ሰዎች ከሐዋርያው ጳውሎስ ጋራ በዚህ በወንጌል አጋርነት በጣም የጠበቀ ህብረት ያላቸው ሰዎች አሉ። እሱም በኋላ ምዕራፍ 1 ላይ እናየዋለን። ግን ጳውሎስ በዚህ መልእክት ላይ ስለተሰጠው ስጦታ ሊያመሰግናቸው ይፈልጋል እና ጳውሎስ ስጦታውን ለጳውሎስ እንደ ወሮታ የተከፈለ ሳይሆን ለወንጌል እንደተከፈለ ዋጋ ነው የሚቆጥረው። እናንተ ለኔ ያደረጋችሁትን ስጦታ ተቀብዬ ተሞልቻለሁ፣ ደስ ብሎኛል ብሎ እንደዚህ አይነት ስጦታ እግዚአብሔር ይከብርበታል ይላል። እንደዚህ አይነት ስጦታ እግዚአብሔርን ያከብራል ይላል። ስለዚህ ለጳውሎስ ወይንም ደግሞ የጳውሎስን የጊዜ ችግር የሚፈታ ብቻ ሳይሆን ለሱ የሚያደርጉት ስጦታና ድጋፍ የወንጌል አገልግሎት ለእግዚአብሔር መልካም መስዋዕት እንደሆነ ሐዋርያው ጳውሎስ ያንን ይናገራል። ስለዚህ ሊያመሰግናቸው እንደጻፈ እናያለን። ይሄን አሁን እንግዲህ መግቢያውንም ይሄንንም የሚናገረው ነገር የሚጽፉ ሰዎች ካሉ ብቻ ነው የሚጠቅማቸው። ምክንያቱም እየተናገርኩ ብቻ እያለፍኩ ስለሆነ የሚጽፉ ሰዎች ካሉ ለሚጽፉ ሰዎች ምዕራፍ 1 ቁጥር 5 እና ምዕራፍ 4 ከቁጥር 10 እስከ 19 ድረስ ወይንም 18 ድረስ ያለው ማንበብ ይሄንን ለማየት ይጠቅማል። ሌላው ሁለተኛው ሐዋርያው ጳውሎስ ያለበትን አጠቃላይ ሁኔታ ሊገልጽላቸው ፈልጓል። አብሮ ያገለግል ነበረ። ድንገት ተይዞ እስር ቤት ገብቷል። ሐዋርያው ጳውሎስን በሚመለከት ስጋት አላቸው፣ ፍርሃት አላቸው። በምን አይነት ሁኔታ እንዳለ ሊያውቁ ይፈልጋል። ደግሞ በጣም የጠለቀ ፍቅርና አንድነት እንዳላቸው ሐዋርያው ጳውሎስ በሚናገረው መልእክቶች ሁሉ ውስጥ ስሜቱን እየገለጸ ነው የሚናገረው።
ውስጡ በጣም የተነካ የሚናገር ስለሆነ ሁለተኛው ሐዋርያው ጳውሎስ ያለበትን ሁኔታ በመግለጽ ምን ሊያረጋቸው ፈልጓል? ሊያረጋጋቸው ፈልጓል። ይህንን ለማየት ሐዋርያው ጳውሎስ ምዕራፍ 1 ቁጥር 12 እስከ 14 ድረስ ባለው ሁኔታ የእስር ቤቱን ሁኔታ የመታሰሩን ሁኔታ ይናገራል። እሱን በኋላ ምዕራፍ 1 ላይ እመጣለሁኝ። ሌላው መከፋፈልን ከሚያመጡ ሐሰተኛ አስተማሪዎችና ትምህርቶች እንዲጠበቁና አንድነታቸውን እንዲጠብቁ ምክር ይሰጣቸዋል። ይሄን ምዕራፍ 3 ቁጥር 1 እና 2ን እንደገናም ደግሞ ምዕራፍ 4 ቁጥር 2 እና እስከ 5 ያለውን ማንበብ ትችላላችሁ። የሚጽፉ ሰዎች እየጻፋችሁ ሂዱ። ሌላው አራተኛው በማንኛውም ሁኔታ ውስጥ ቢሆኑ በጌታ ደስ ሊላቸው እንደሚገባ ለማስገንዘብ ነው የጻፈው። ይህንን ምዕራፍ 1:27 እስከ 30 እና 4 ላይ እንመለከታለን። የሐዋርያው ጳውሎስ ዓላማ የፊልጵስዩስን መልእክት በሚጽፍበት ጊዜ እነዚህን ሌሎች ተጨማሪ ነገሮች አሉ፣ ግን በጣም ኮር የሆኑ ነገሮች የሐዋርያው ጳውሎስ መልእክት ለፊልጵስዩስ ሰዎች እነዚህን ዓላማዎችን መሰረት ያደረገ ነበረ። አሁን ዋናው ማዕከላዊ የሆነው ሐሳብ ላይ ግን ትንሽ ማየት አለብን ብዬ አስባለሁ። የሐዋርያው ጳውሎስ የዚህ የፊልጵስዩስ መልእክት ዋና ጭብጡ ማዕከላዊ ሐሳቡ ግን ምንድነው ካለን በጌታ ደስ ይበላችሁ ቢል ምዕራፍ 4 ቁጥር 4 ላይ ያለው ነው። እና ሐዋርያው ጳውሎስ ከምዕራፍ 1 ጀምሮ እስከ ምዕራፍ 4 መጨረሻ ድረስ ይሄንን ጉዳይ ደጋግሞ ያነሳል። በጌታ ደስ ይበላችሁ የሚል መልእክት ነው ያለው። የፊልጵስዩስ መልእክት ከዚህ የተነሳ የደስታ መልእክት ነው ተብሎ ይነገራል። የደስታ መልእክት ነው እና ሐዋርያው ጳውሎስ በዚህ ቦታ ላይ የሚያነሳው ደስታ ምን አይነት ደስታ ነው? ሰው ምን ሲሆን ነው ደስ የሚለው? ደስ ተሰኝተን እናውቃለን አይደለም? ሁላችንም ደስ ተሰኝተን እናውቃለን። ሰው የሚደሰትባቸው ሁኔታዎች አሉ። አንዳንድ ጊዜ ያሰብነው ነገር ሲሳካ ደስ ይለናል። ምኞታችን ሲሳካ ደስ ይለናል። አንድ የጀመርነው ነገር ወደ ፍጻሜ ስናደርስ በጣም ደስ ይለናል። ወይንም ደግሞ በህይወታችን በጣም እኛ የምንፈልገውና እንዲሆንልን የምንመኘው ነገር በህይወታችን ሲሆን ሁሉ ሰው ደስ ይለዋል። በጣም ደስ ይለዋል። ለምሳሌ ሰው ሲያገባ ደስ ይለዋል። በሰርጉ ቀን እንደው በጣም ክፉ ነገር ካልገጠመው በስተቀር በሰርጉ ቀን የሚያዝን ሰው የለም። ደስ ይለዋል። ተምሮት ሲመረቅ ሰው ደስ ይለዋል። ወላጆች ልጅ ሲድሩ ደስ ይላቸዋል። ደስታ አለ። ቤት ሰርተን ስናስመርቅ ደስ ይለናል። ጥሩ መኪና ጥሩ ቤት ሲኖረን ደስ ሊለን ይችላል። ደስ ይለናል። ሐዋርያው ጳውሎስ ግን እንደዚህ አይነት ደስታ አይደለም፣ በሁኔታዎች ላይ የሚመሰረት ደስታ አይደለም እየተናገረ ያለው። እነዚህ ደስታዎች በሙሉ በሁኔታዎች ላይ ይመሰረታሉ። ሀፕን በሚያደርጉ ነገሮች ላይ ቤዝ ያደርጋሉ። ስለዚህ ሁኔታዎች ሲለዋወጡ ይለዋወጣሉ፣ ሁኔታዎች ሲጠፉ ይጠፋሉ። ይሄ ደግሞ ምድር ሁኔታዎቹ የሚለዋወጥበት ነገሮች የሚለዋወጡበት ዓለም ነው። ዛሬ እንኳን ያየነው ነገር ነገ የማይገኝበት፣ በተለይም ደግሞ በአሁኑ ዘመን ሁሉ ነገር በቶሎ የሚለወጥበት፣ በስፍራ ቆሞ የማይገኝበት ጊዜ ነው። ስለዚህ ከሚወርደው ጋራ የማይወርድ ከሚወጣው ጋራ የማይወጣ አንድ አይነት የሆነ ደስታ ይኑራችሁ ይላል። አንድ አይነት የሆነ ይሄ ሊሆን ይችላል ወይ? አዎ ይችላል። ይሄ ደስታ መሰረት የሚያደርገው ከክርስቶስ ኢየሱስ ጋር ባለ ግንኙነትና ህብረት ነው። ሰው ይሄንን ደስታ ለማግኘት ዓለምን በሙሉ ማትረፍ አይጠበቅበትም። ሰው ይሄንን እውነተኛ ደስታ በህይወቱ ለመለማመድ ሚሊዮነር መሆን አይጠበቅበትም። ጤነኛ መሆን አይጠበቅበትም።
አካባቢው መንደሩ ሰላም መሆን ኩሽታ የሌለበት መሆን አይጠበቅበትም። ሰው እውነተኛውን ደስታ ለመኖር ኢየሱስ ብቻ ነው የሚያስፈልገው። ይሄን ነው የሚለው። ኢየሱስ ክርስቶስን መሰረት ያደረገ ደስታ ነው። በክርስቶስ ኢየሱስ ሞትና ትንሣኤ ለሚያምኑት የተካፈሉት ደስታ ነው። በመንፈስ ቅዱስ በልባቸው የፈሰሰ ተስፋ ነው። በሁኔታ ላይ የተመሰረተ አይደለም። ጳውሎስ ደስ ይበላችሁ ይላል። ምዕራፉን በሙሉ ስትሄዱ መውጣት አለ፣ መውረድ አለ፣ ስደት አለ፣ መከራ አለ፣ መገፋት አለ፣ ማጣት አለ፣ መናቅ አለ። ነገር ግን ጳውሎስ እዚሁ ላይ ቆሟል። ደስ ይበላችሁ፣ ደስ ይበላችሁ፣ በጌታ ደስ ይበላችሁ። ትልቁ የመጽሐፉ ገዢው ሐሳብ ይሄ በጌታ ደስ ይበላችሁ። ደስ ይበላችሁ ብቻ አይደለም፣ ሐዋርያው ጳውሎስ ራሱ ደስተኛ ነው። የሚገርመው እሱ ነው። ወደ ሰዎች እየወረወረ አይደለም። ምንድን ነው የሚባለው? አንድ አባባል አለ። እሱን ለማለት ፈልጌ ነበር ጠፋብኝ። እና ጳውሎስ እንደው ደስ ይበላችሁ እናንተ ሞክሩ ምናምን አይደለም የሚለው፣ እየኖረበት ነው። የት ነው ያለው? እስር ቤት ነው ያለው። እስር ቤት ይመቻል ወይ? አይመችም። ደስ ይላል ወይ? ደስ አይልም። ያዝናናል ወይ? አያዝናናም። ያጣው ነገር አለ ወይ? አዎ አለ። የተጎዳበት ነገር አለ ወይ? አዎ አለ። ነፃነቱን አጥቷል። ታስሮ ነው ያለው። የታሰረ ሰው ምንድነው ደስታው? ደስታ የሚሰጥ አይደለም። ታዲያ ጳውሎስ ደስተኛ ነው ወይ? አዎ በጣም ደስተኛ ነኝ። ምንድነው ደስ የሚልህ? በጌታ ነው ደስ የሚለኝ። የኔ ደስታ አልተወሰደም ይላቸዋል። ስለዚህ ዋናው የመጽሐፉ ጭብጥ ወይንም ደግሞ ማዕከላዊ ሐሳቡ ደስታ ነው። እግዚአብሔር ይባረክ። በጌታ ደስ ይበላችሁ። በደንብ አሜን አላላችሁ? አዎ መግቢያ ሲናገር ያደከምኳችሁ መሰለኝ። እና ደስ ይበላችሁ በጌታ ይላሉ። የሚቆሙበትን እያሳየ ነው። ዝም ብሎ አየር ላይ አይደለም። እስቲ ሞክሩ ደስታ አላለም። ኦሬዲ ደስታው በኢየሱስ ክርስቶስ ወደ እነሱ ልብ ውስጥ ገብቷል። ወደ ህይወታቸው መጥቷል። ጳውሎስ የሚለው በሁኔታዎች በሚደረጉ ነገሮች የሚመሰረት ደስታ አይደለም። የናንተ ደስታ የውስጥ ነው። ስሜት አይደለም፣ እውነት ነው። መሸሽ የማትችሉት ነው። ሐሴት የተሞላበት የላቀ ደስታ ይለዋል። የላቀ ደስታ ይሰማችሁ። ይሄ ትልቅ እረፍት ነው። ሰው ከክርስቶስ ውጪ ይሄንን ደስታ ሊፈልገው ይችላል። ጳውሎስም ሞክሮት ያውቃል። ይፈልጋሉ ብዙ ሰዎች። እነዚህ ጴንጤዎች ውሰታቸው ነው፣ እውነተኛ ደስታ በውስጣቸው የለም ብሎ ሚሉ አሉ። ለምን መሰላችሁ? ሰው ያለ ኢየሱስ የማይሞክረው ስለሆነ ማለት ነው። ኢየሱስ በልቡ ውስጥ ካልነገሰ በስተቀር ይሄንን ደስታ ኤክስፒሪየንስ ማድረግ የሚችል ሰው የለም፣ ማንም የለም። ስለዚህ በኢየሱስ ክርስቶስ የተገኘ ስለሆነ ምንጩ ኢየሱስ ስለሆነ ይሄ ደስታ የተለየ ደስታ ነው። ይሄ ላመኑት ብቻ የተሰጠ ደስታ ነው። ይሄ ከሰማይ ጋር ኮኔክት ያደረገ ደስታ ነው። ከክርስቶስ ውጪ ሰዎች ለፍተው ደክመው አያገኙትም። በክርስቶስ ለዚህ ነው ጳውሎስ ደግሜ እላችኋለሁ ደስ ይበላችሁ። በጣም የሚገርመው መጽሐፉ ላይ አንድ ጊዜ አይደለም፣ ሁለት ጊዜ አይደለም፣ ስለ ደስታ 16 ጊዜ ደስታ አንስቷል። ደስ ይበላችሁ፣ ደስ ብሎኛል፣ ደስ ይለኛል፣ ደስ ይላችኋል ይላል 16 ጊዜ። በጣም የሚገርመው የሚጽፈው ነገር እኮ ተቃራኒ ነው። መከራ፣ ስደት፣ ሞት፣ ስቃይ፣ መታሰር አለ። ደስ ይለኛል። ለዛ ነው ቅድም
ወንጌል ወደኛ የደረሰበትን መንገድ በትክክል ከተረዳን ለወንጌልም ለመልእክተኞቹም አክብሮት ይኖረናል። ለተካፈልነውም ህይወት ትኩረት ይኖረናል። ይሄ ዝም ብሎ የመጣ አይደለም። ወደኛ ሀገር እንኳን ስንመጣ አባቶቻችን ዋጋ የከፈሉበት ነው። መስዋዕትነት የከፈሉበት ነው። የሞቱበት ነው። ቀያቸውን ለቀው የተሰደዱበት ነው። በጦር የተወጉበት ነው። ወንጌል ክቡር ነው። ጳውሎስ ከዚህ በላይ ነገር ስለሌለ እድሜ ዘመኑ በሙሉ ተርኮ የሄደው ምንድነው ብትሉ ወንጌል ነው፣ ኢየሱስ ነው። ሌላ ምንም አላወራም። ምንም። ስለዚህ ሐዋርያው ጳውሎስ በዚህ መልእክት ሊያስተላልፍ የፈለገው ዋና አንኳር ሐሳብ በጌታ ደስ ይበላችሁ። ስለዚህ እንዴት መደሰት እንዳለብን እየተማረን እንሄድ ይሆናል እንጂ ይሄን ነው የምንማረው። በጌታ ደስ ይበላችሁ። እስቲ በደንብ አሜን በሉ። እንደው ሁሉንም ምዕራፍ እኔ መንካት አይጠበቅብኝም፣ ግን ጳውሎስ እንደው ይሄ ደስታ መሰረት ያደረጋቸው ነገሮችን ትንሽ ያነሳቸው ነገሮች ግን ጥቅሶቹን እየተናገርኩ ዝም ብዬ ሄዳለሁኝ። 4 ነገሮች አነሳና ወደ ምዕራፍ 1 ገባለሁ። ምዕራፍ 1ን ባጭር በዚህ በዋናው እንትኑ ላይ እዛ ፍሬምወርክ ውስጥ አጭር አድርጌ ነው ማየው። የአንደኛው ጳውሎስ ምዕራፍ 1 ላይ ምን የሚል ሐሳብ ይናገራል? ህይወት ትርጉም የሚያገኘው በኢየሱስ ነው ይላል። ይሄ ደግሞ ለሱ እውነት ነው። ምዕራፍ 1 ቁጥር 21 ላይ ለኔ ህይወት ክርስቶስ ነው፣ ሞት ምንድነው? ለኔ ጥቅም ነው። ስለዚህ ሰው የመጨረሻ የሚፈራው ነገር ቢኖር ሞት ነው። ግን ሞት የማይወስደው ህይወት እኔ ምን አድርጋለሁ? ተካፍያለሁ። ስለዚህ ምን ይለኛል? ደስ ይለኛል። እግዚአብሔር ይባረክ። ደስ ይለኛል። እና ብትሞትስ? እሞታለሁ፣ የተሻለ ነው፣ እሄዳለሁ ነው የሚለው። ይሄንን ምዕራፍ 1 ቁጥር 21 ላይ አንደኛ ጴጥሮስ ምዕራፍ 1 ቁጥር 3 እስከ 4 ይሄንን እናንተ ሄዳችሁ አንብቡ። ኢየሱስ ክርስቶስ በሞቱና በትንሳኤው ያካፈለን ህይወት አለ ነው የሚለው መጽሐፍ ቅዱስ። የማይበላሽ የማይሞት የማይናወጥ የማይወሰድ ዘላለማዊ የሆነ በሰማይ ተዘጋጅቷል። ስለዚህ የተለየ ደስታ የሚሰጠው በክርስቶስ ያገኘው ህይወት ነው። አንደኛ ቆሮንቶስ ምዕራፍ 15 ላይ 15 ቁጥር 19 ነው እንደውም ጳውሎስ ምን ይላል? ይሄንን ህይወት ብቻ ተስፋ አድርጎ የሚኖሩ ሰዎች ከሰው ሁሉ ይልቅ በጣም ምስኪኖች ነን። እኛ ክርስቶስን ተስፋ ያደረግነው ለዚህ ምድር ብቻ ከሆነ እንደዛ ከሆነ ስንታሰር ጠፋ ማለት፣ እንደዛ ከሆነ ስንገፋ የለም ማለት። ክርስቶስን ተስፋ ያደረግነው ለዚች ምድር ከሆነ ከሰው ይልቅ በጣም ምስኪኖች ነን። እኛ ህይወት ያገኘነው ለዚህ አይደለም። እኛ የተካፈልነው ህይወት ዘላለማዊ ነው። ስለዚህ በዚህ ደስ ይበላችሁ። ብትሞቱ እንኳን ማጣጡት ህይወት አለ። እኔ ያንን ተቀብያለሁ ነው የሚለው። ሌላው ምዕራፍ 2 ላይ እዚህ ላይ ራሱንም ይጠቅሳል። በክርስቶስ ሆነን ለምንከፍለው ዋጋ ሁሉ ከእግዚአብሔር ዘንድ ትልቅ ብድራት አለ። ስደት አለ፣ መከራ አለ፣ ፈተና አለ፣ ውጊያ አለ፣ ግን ክብር አለ። በቃ በደንብ አሜን አላላችሁ? ይሄ ወንጌል ኔቸር ነው። ከዚህ ውጪ ሊሆን አይችልም። እየተገፋን ክብር እንጠብቃለን። እየተሰደደን ክብር እንጠብቃለን። እየተነቀፈን ክብር እንጠብቃለን። እግዚአብሔር ይሄንን አድርጓል። ስለዚህ ደስ ይለናል። ለምን? ብድራት አለ። የምስራች ወገኖቼ፣ ዛሬም እኮ ወንጌል ዋጋ ያስከፍላል። ሰዎች ድሮ ቀረ አባቶቻችን ዋጋ ከፍለው አሁን እኛ አስፋልት ላይ ነው የምንሄደው፣ እነሱ ግሬደር ነበሩ። ኖ አይደለም። ወንጌል ዛሬም ዋጋ ያስከፍላል። በእውነትም በክርስቶስ ኢየሱስ እግዚአብሔርን እየመሰሉ ሊኖሩ የሚወዱ ሁሉ ይሰደዳሉ። ይሄ ወንጌል ነው። ስለዚህ ጳውሎስ በዚህ ክፍል ላይ የሚያሳያቸው ሌላው ብድራት አለ ያለው ሩጫ ነው። ዋጋ ትከፍላላችሁ። የስ ስደት አለ፣ መከራ አለ። እኔ ያው ታስሬያለሁ፣ ግን ምን አለ? ክብር አለ። ስለዚህ አላፍርበትም። ምንድነው? ደስ ይለኛል። ሃሌሉያ፣ ደስ ይለኛል። ሌላ ምንድነው የሚለው? ኢየሱስን ማወቅ ከሁሉ የሚልቅ የህይወት ስኬት ነው። ምዕራፍ 3 ላይ እሱ ነው የሚያወራው። ከኢየሱስን ከማወቅ ባለጠግነት ጋር ሲመዛዘን
ሌላው ነገር በሙሉ ምን ሆነብኝ አለ። ትንሽ ጳውሎስ ፈሪሳዊ ተብረ የተከበርክበትን በሃይማኖት አንቱ የተባልክበትን ክብር መጣል እንዴት ነው የቻልከው? የተገለጠው ክብር ከዛ የበለጠ ስለሆነ ነው። ደክሞ ለፍቶ ያልደረሰበትን በክርስቶስ ደረሰ። ስለዚህ በዚህ ደስ ይለኛል። በቃ እንደ ጉዳት እቆጥራለሁ ሌላውን በሙሉ ይላል። ይህንን ለማግኘት ከፈለጋችሁ ምዕራፍ 3ን ከቁጥር 3 እስከ 9 አንብቡ። ኤፌሶን ምዕራፍ 1 ቁጥር 18 19 ላይ ምን ይላል? እንደዚህ ይላል፣ እኔ የልቦናችሁ አይኖች በርተው ይሄንን እንድታዩ እኔ ጸልይላችኋለሁ ይላል ጳውሎስ። ምን እንድታዩ? በእግዚአብሔር ዘንድ ያለው ለቅዱሳን የተዘጋጀ የርስት ባለጠግነት ምን እንደሆነ አይናችሁ ተገልጦ እንድታዩ ለእናንተ ለምናለሁ ይላል ጳውሎስ። የተገለጠለት እሱ ነው። ከሁሉ የሚበልጥ ባለጠግነት፣ ከሁሉ የሚበልጥ ዕውቀት፣ ከሁሉ የሚበልጥ ስኬት። እንዳው ምን እያለ ነው ጳውሎስ? ኢየሱስን ያገኘ ሰው በምድር ላይ ምንም ያጣው ነገር የለም። በቃ ጥቂት ሰው ብቻ ነው አሜን ያለ ወንጌል እንደሱ ምንም ሰው ዓለምን ሁሉ ቢያተርፍ ነፍሱን ቢጎድል ግን ነፍሱን ቢያጎድል ምን ይጠቅማል ይላል። እና ጳውሎስ ክርስቶስን ማወቅ ከዕውቀት ባለጠግነት በላይ ነው፣ ከስኬት በላይ ነው። ሃሌሉያ! ኢየሱስን ያገኛችሁ ተሳክቶላችኋል። ሃሌሉያ! በምድር ልትገፉ ትችላላችሁ፣ ግን ተሳክቶላችኋል። እግዚአብሔር ከሰማይ ሲያይ ተሳክቶልሻል ነው የሚለው። የተዋረደ ምስኪን ነው አይልም። ቤት ላይኖር ይችላል፣ ኑሮ ላይኖር ይችላል፣ መገፋት ሊኖር ይችላል፣ ረሃብ ሊኖር ይችላል። ኢየሱስ ያለው ሰው ተሳክቶለታል። ጳውሎስ ተሳክቶልኛል፣ ከሁሉ የሚልቅ ስኬት ላይ ቁጭ ብያለሁ፣ ኢየሱስን አውቄዋለሁ ነው የሚለው። ለዚህ ነው ደስ የሚለኝ። ደስ ይበላችሁ። ዝም ብሎ ነው እንደ መቆሚያ የሌለው ነው አይደለም፣ አይደለም። ምዕራፍ 4 ላይ ቁጥር 4 እስከ 7 ባለው ክፍል ላይ በማንኛውም ሁኔታ አብሮን የሚሆን ደግሞ ጌታ አለ ይላል። እነዚህ 4 ነገሮች መቆሚያ ያደርግና ምን ይበላችሁ ይላል? ደስ ይበላችሁ። በጣም ምህረት ታደርጉልኛላችሁ። አቅም ማለት በጣም አባቶች የሆናችሁ ትልልቅ ሰዎች፣ መቆም የማንችሉ ሰዎች አትቁሙ። እናንተን አላስቸግርም። ግን ሌሎቻችን አንድ ብድግ ብሉና አንድ አዋጅ እናውጃለን። እጆቻችሁን አንሱ። እኔ በጌታ ደስ ይለኛል በሉ እስቲ። እስቲ ጮክ በሉና እኔ በክርስቶስ ደስ ይለኛል በሉ እስቲ። የኔ ደስታ ፍጹም የሆነው በኢየሱስ ነው በሉ እስቲ። በኢየሱስ ደስ ይለኛል። ሃሌሉያ! እግዚአብሔር የተባረከ ይሁን። ለጌታ ክብር ሰጣችሁ ቁጭ በሉ። ተቀመጡ። ጌታ ያክብራችሁ። በቃ ይሄ ነው ደስታችን፣ በሱ ላይ ነው። እና ምዕራፍ 1 ላይ አጭር አደርጋለሁ ብያለሁ። ምዕራፍ 1 ላይ ስንመጣ በጣም አስገራሚ የሆነ ትምህርት ይጽፍላችኋል ጳውሎስ። ከዚህ ከተነሳበት ሐሳብ አንፃር ምዕራፍ 1ን በዋናነት 2 ነገሮችን ነው እያነበበን እንሄዳለን። ግን 2 ነገሮችን በጣም በዋናነት ሐዋርያው ጳውሎስ ምዕራፍ 1 ላይ ደጋግሞ ያነሳቸዋልም ደግሞም ትኩረት ያደረጋቸው ነገሮች እንደሱ እንደሆኑ ይታወቃል። ምክንያቱም ከቁጥር 1 ጀምሮ እስከ 30 ያሉ ቁጥሮችን በእያንዳንዱ ምዕራፍ ቁጥር አንሄድበትም፣ ግን ክፍሎቹን ከፍለን እናያለን። ግን ዋናነት እንግዲህ ዋናው የመጽሐፉ ዋናው በጌታ መደሰት ነው። የዚህ ደግሞ የምዕራፍ 1 ዋና ሐሳብ 2 ነገሮች ላይ ያጠነጥናል። አንደኛው በዚህ የእውነት ወንጌል ጸንታችሁ ኑሩ የሚል ነው። በዚህ በተቀበላችሁት እውነት ጸንታችሁ ኑሩ፣ ሳትናወጡ ኑሩ። ለማጽናት ነው የጻፈው። አትናወጡ፣ ጸንታችሁ ቁሙ፣ በዚህ በተቀበላችሁት እውነት ኑሩ ነው የሚለው። ሁለተኛው ለወንጌል የሚገባው ኑሮ አሳዩ ይላል።
በቃ ይሄ ሁለቱ የምዕራፍ 1 ማጠቃለያ ወይንም ደግሞ የምዕራፍ 1 ዋና ሐሳብ ነው። ግን ዝርዝር ነገሮች ደግሞ አሉት። ዝርዝር ነገሮችን ደግሞ እናያለን። ምዕራፍ 1 ቁጥር 1 ላይ ምን የሚል ቃል እናያለን? የኢየሱስ ክርስቶስ ባሪያዎች የሆኑ ጳውሎስና ጢሞቴዎስ በፊልጵስዩስ ለሚኖሩ ከኤጲስቆጶሳትና ከዲያቆናት ጋር በክርስቶስ ኢየሱስ ላሉት ቅዱሳን ሁሉ ከእግዚአብሔር ከአባታችን ከጌታም ከኢየሱስ ክርስቶስ ጸጋና ሰላም ለእናንተ ይሁን ይላል። ይሄ ምንም ሌላ ማብራሪያ አይፈልግም። ምዕራፍ 1 ቁጥር 1 እስከ 2 ሰላምታ ነው የሰጠው። በዚህ ሰላምታ ውስጥ ግን ጳውሎስ የተለመደው ነገር ሳይሆን ያልተለመደ ነገር ጨምሯል። ምንድነው ያደረገው? የቤተ ክርስቲያን መሪዎችን ሽማግሌዎችንና ዲያቆናትን አንድ ላይ አድርጎ ይሄንን ሰላምታ አቅርቦላቸዋል። ይሄ ደግሞ የሐዋርያው ጳውሎስን ምንድነው የሚያሳየው? ሐዋርያው ጳውሎስ ከፊልጵስዩስ ቤተ ክርስቲያን አገልጋዮች መሪዎች ጋራ የቀረበ ትስስር እንዳለ አንዱ አመላካች ነገር ነው። ሌላ ሁለተኛው ግን መልእክቱ ገዢ መልእክት ነው፣ ለሰው ሁሉ የሚገባ። አንዳንድ ጊዜ መሪዎች እንዲያረጉ፣ አገልጋዮች እንዲያረጉ፣ ፊተኞች እንዲያረጉ የምንታዘዘው ነገር አለ። ይሄ መልእክት ግን ለሁሉ ነው። በቤተ ክርስቲያን ለቅዱሳን ነው የሚለው፣ ለቅዱሳን ሁሉ ብሎ ሲጽፍ እንመለከታለን። ስለዚህ በዚህ ውስጥ ሐዋርያው ጳውሎስ ሰላምታ አቅርቦላቸዋል። በሰላምታ ውስጥ ደግሞ ጳውሎስ ምንድነው ያለው? ጢሞቴዎስን ከሱ ጋር ጨምሯል። የሐዋርያው ጳውሎስን ስነ መለኮቱን ብዙ ሰዎች ሲናገሩ ሐዋርያው ጳውሎስ በቲም ወርክ በጣም የሚያምን ሰው ነው ይላል። ምክንያቱም በሚጽፋቸው መልእክቶች ሰዎችን ይጨምራል። በቃ አብሮ ሰራተኞች የሆኑ እኔ ነኝ አንደኛ ብሎ አያውቅም። አብሮ ሰራተኞችን አፕሪሼት ያደርጋል፣ ያከብራቸዋል። ከሱ ጋር አብሮ ያሉ የሚያገለግሉትን ይጠቅሳቸዋል። እና ቅዱሳንንም ሁሉ ሌሎች ቦታዎች ላይ አሁን ይሄ መጽሐፍ እኮ የተጻፈው ስጦታ ስለላኩ ምስጋና ለማቅረብ ነው የሚለው ለራሱ ትልቅ ነገር ነው። ሐዋርያው ጳውሎስ ዋጋ ይሰጣል። ሰው ለወንጌል ኮንትሪቢዩት የሚያደርገው ነገር ሁሉ ዋጋ አለው። እግዚአብሔር ይባረክ። ይሄንን መግቢያው ላይ ይናገርና ከቁጥር 3 ጀምሮ እስከ ቁጥር 8 ድረስ ሐዋርያው ጳውሎስ ያመሰግናል። እዚህ ውስጥ ያነበብኳቸው በጣም ልቤን የነኩ ነገሮች ልንገራችሁ። ምን ይላችኋል ጳውሎስ? ባሰብኳችሁ ጊዜ ሁሉ ይላል። ያስባቸዋል ማለት ነው። ዘወትር ስለ ሁላችሁ ሲጸልይ ይላል። ሁል ጊዜ ይጸልይላችኋል ማለት ነው። ሁል ጊዜ በልቤ ትኖራላችሁ ይላል። በጣም የሚገርም ነገር ነው። ይቀጥልና እናንተን ላያችሁ በክርስቶስ ፍቅር እናፍቃለሁ ይላል። እና ሐዋርያው ጳውሎስ በጣም የግል መልእክት ወይንም ደግሞ ስሜቱን በጣም የገለጸበት መጽሐፍ እንደሆነ ብዙዎች ይናገራሉ። ጳውሎስ በዚህ ቦታ ላይ መልእክት ማስተላለፍ ብቻ ሳይሆን ስሜቱን እያጋራ ነው። ስለነዚህ ሰዎች ያለው ለምንድነው ጳውሎስ በዚህ ልክ እነዚህ ሰዎች እንዲናፍቃቸው ያደረገው ካላችሁ፣ ሐዋርያው ጳውሎስ ወንጌል አገልግሎት ይዞ በወጣ ጊዜ አጋሮቹ ነበሩ። እንዴት የተባረኩ ሰዎች ናቸው! ወንጌል አጋር ካገኘ ይሄዳል። ለወንጌል አጋር መሆን በጣም ትልቅ ስራ ነው ወገኖች። ወጥቶ ሚስዮናዊ ሆኖ መሄድ ብቻ አይደለም፣ ግን አብሮ መቆም፣ መጸለይ፣ መደገፍ፣ ከሱ ጋር አብሮ መቆም፣ ማበረታታት በእግዚአብሔርም በሰዎችም ዘንድ ዋጋ አለው። ጳውሎስ እነዚህ ሰዎች የሚያመሰግናቸው ለምንድን ነው? በወንጌል አገልግሎት ከመጀመሪያ ወደ ፊልጵስዩስ ከገባውበት ጊዜ ጀምሮ እናንተ ከኔ ጋር ተካፋዮች ነበራችሁ ይላል። ወንጌል አብረን ነው ያገለገል ነው። ምዕራፍ 4 ቁጥር 10 እስከ 19 ባለው ክፍል ላይ ሐዋርያው ጳውሎስ እናንተ በላካችሁት ስጦታ ከአንድ ጊዜም በላይ ለኔ ስጦታ ልካችሁልኝ በችግር ጊዜ ከኔ ጋር ስለቆማችሁ በልቤ ሁሉ ጊዜ ትኖራላችሁ ይላል። በልቤ ትኖራላችሁ እንደሱ ነው የሚለው። ጥቂት ሐሳቦችን ብናገር ጥሩ ነው። በዚህ የጻፍኩትን ብቻ ከማነብ ሁል ጊዜ በጸሎቴ ሁሉ ስለናንተ ሁሉ በደስታ ጸልያለሁ። ከፊተኛው ቀን እስከ ዛሬ ድረስ ወንጌልን በመስበክ አብራችሁ ስለሰራችሁ ባሰብኳችሁ ጊዜ ሁሉ አምላኬን አመሰግናለሁ። በእናንተ መልካምን ሥራ የጀመረው እስከ ኢየሱስ ክርስቶስ ቀን ድረስ እንዲፈጽመው ይህንን ተረድቻለሁና በእስራቴም ወንጌልን መመከቻና ማጽኛ በማድረግ ሁላችሁ ከኔ ጋር በጸጋ ተካፋዩ ስለሆናችሁ በልቤ
ትኖራላችሁና ስለ ሁላችሁ ይህንን ላስብ ይገባኛል። በቃ የፊልጵስዩስ ሰዎች የተመሰገኑት የወንጌል አጋር በመሆናቸው ነው። እግዚአብሔር በዚህ ይባርከን። እስቲ በደንብ አሜን በሉ። ወንጌል እዚህ ቁጭ ብለን ሌላ ሀገር ድረስ ሄደን ማገልገል የምንችልበት እድል ያለው አገልግሎት ነው። በጸሎት ማገልገል እንችላለን። ስጦታ በመስጠት ማገልገል እንችላለን። የወንጌል አገልጋዮችን በማበረታታት ማገልገል እንችላለን። እና ጳውሎስ ይሄንን ምሳሌያዊ የሆነውን የፊልጵስዩስን ሰዎች ህይወታቸውን ይመሰክራል። ይቀጥልና ጳውሎስ በተለይ ቅድም በተናገርኩት ነገር ላይ በጣም ጥልቅ በሆነ ስሜት አይታችሁ ከሆነ ሐዋርያው ጳውሎስ ሲታሰር ስለ እስራቱ በኋላ ይናገራልና ሲታሰር ራሱ ስለ እነሱ ነው የሚያስበው። ለምንድን ነው የሚያስበው? በሱ ላይ የሚሆነው ነገር ያሳስባቸዋል። ከነበራቸው በጣም የቀረበ ግንኙነት የተነሳ ስለ እነሱ ይጨነቃል። ስለዚህ ጳውሎስ እዛው እስር ቤት ሆኖ ስለ እነሱ እንደሚያስብ ስሜቱን በደንብ ታያላችሁ። ዘውትር ስለ እናንተ ሲጸልይ በልቤ ሁሉ ጊዜ ትኖራላችሁ፣ ባሰብኳችሁ ቁጥር በደስታ እሞላለሁ። እግዚአብሔር እንደዚህ አይነት ሰዎች ያድርገን። ከዛ ይቀጥልና ምዕራፍ 1 ከቁጥር 9 ጀምሮ እስከ 11 ድረስ ለነሱ ይጸልይላቸዋል። ይሄንን የተለየ እንትን የሌለው ነው። አጭር ነገር ተናግሬ እሱን ቶሎ ነው ማልፈው። ምክንያቱም ሐዋርያው ጳውሎስ የሚደሰተው አንዱ የነዚህ ሰዎች አጋርነት፣ አብሮነት ከሱ ጋር በመሆኑ ምክንያት ወንጌል እየሮጠ ስለሆነ ሁሉ ጊዜ የጳውሎስ ደስታ ከወንጌል ጋር የተገናኘ ነው እና እነዚህን ሰዎች ባሰብኳችሁ ቁጥር በልቤ ትኖራላችሁ ይላቸዋል። እና ይሄ ትልቅ ምሳሌነት ነው። እግዚአብሔርም ደግሞ ደስ የሚሰኝበት መስዋዕት ነው ይላል። እግዚአብሔር እጅግ ደስ የሚሰኝበት መስዋዕት ነው ይላል። ቁጥር 9ና 11ን ወደ ታች ሲታነቡ የምናየው ለነሱ የሚጸልየውን ጸሎት ነው የምናየው። ይህንን እንደው ጨመቅ ባለ ቃል ለመግለጽ የአማኞች ህይወት ሁለንተናዊ በሆነ መልኩ እግዚአብሔርን የሚያከብር እንዲሆን ይጸልያል። ይሄ ሊሆን የሚችለው በመንፈሳዊ ህይወታቸው ደግሞ ሲያድጉ ነው። ስለ መንፈሳዊ ህይወት እድገት እየተማረ ነው አይደለም? እግዚአብሔርን ደስ የሚያሰኝ እግዚአብሔር የሚከብርበት አማኞች ህይወታቸው ሁለንተናዊ በሆነ መልኩ እግዚአብሔርን የሚያከብር እንዲሆን ይጸልያል። ይሄ የሚሆነው ደግሞ ብስለት፣ በእውቀት፣ በመንፈሳዊ ህይወት እውቀት ሲያድጉ ነው ማለት ነው። ወይንም ለመንፈሳዊ ህይወት እድገት ይጸልይላቸዋል። ጳውሎስ ካለው የጠበቀ ግንኙነት የተነሳ ዘውትር ይጸልይላቸዋል። ትኩረቱ ግን ለጤናማ እግዚአብሔር የሚከብርበት ህይወት እስከ ክርስቶስ ቀን ድረስ እንዲጠበቁ ነው። ስለዚህ ክርስትና እስከ ፍጻሜ ድረስ በጥንቃቄ የምንኖርበት ህይወት እንደሆነ በዚህ ቦታ ላይ ሊናይ እንችላለን። ምን ብሎ ያነሳቸዋል? ፍቅርን፣ ማስተዋልን፣ በንጽህና መኖርን፣ ነቀፌታ የሌለበት ህይወትንና በጽድቅ መመላለስን ያነሳል ማለት ነው። ለዚህ ይጸልያል። ያለ ነቀፋ እንድትኖሩ፣ በጽድቅ እንድትኖሩ፣ እግዚአብሔር በህይወታችሁ እንዲከብር፣ ፍቅራችሁ በማስተዋልና በእውቀት ላይ የተመሰረተ እንዲሆን፣ ፈትናችሁ ለይታችሁ የምታውቁ እግዚአብሔር የሚከብርበትን እግዚአብሔር የሚደሰትበትን ህይወት መርጣችሁ የምትኖሩ ያደጋችሁ እንድትሆኑ ለእናንተ እጸልይላችኋለሁ ይላል። ስለዚህ ሐዋርያው ጳውሎስ የሚገርመው ጸሎቱ ሁል ጊዜ ዘወትር ነው። ይሄ በጣም ወሳኝ ነገር ነው። ክርስቲያን በዚህ ምድር ላይ ሲኖር ወንጌልን ማመን ብቻ ሳይሆን ባመነው ህይወት መኖር ዋና ነገር ነው። ዋና ነገር ይሄ ጸሎት ይፈልጋል። ድነዋል። ደስታቸው ፍጹም ነው። እግዚአብሔር በህይወታቸው ታላላቅ ነገሮችን አድርጓል። ነገር ግን ጳውሎስ ለምንድን ነው የምትጸልየው? ይሄንን የተቀበሉትን ህይወት እንዲኖሩ ነው።
እስከ ክርስቶስ ቀን ድረስ ሕይወታችሁ በንጽህና እንድትጠበቅ፣ በቅድስና እንድትኖሩ፣ በጽድቅ እንድትኖሩ፣ እግዚአብሔር በእናንተ ሕይወት እንዲታይ እንዲከብር ስለእናንተ ምን አደርጋለሁ? እጸልያለሁ ይላል። ይሄ ነው የጳውሎስ ጸሎት። ምናልባት በምድር ላይ ሰዎች የተለያየ ጸሎት ሊጸልዩ ይችላሉ፣ ግን ለሕይወት የሚደረግ ጸሎት በጣም ትልቅ ነገር ነው እና ሕይወታችሁ እግዚአብሔር የሚታይበት ይሁን ይላል። ክብር ለጌታ ይሁን። ሌላው ሐዋርያው ጳውሎስ ምዕራፍ 1 ላይ ቁጥር 1 ጀምሮ ምዕራፍ 12 ምዕራፍ 1 ቁጥር ከ12 ጀምሮ ወደ ታች እስከ 26 ድረስ ቶሎ ቶሎ እየሮጥኩ የሚሄደው ሰዓትን እንዲጠቀም ብዬ ነው። እና ምንድነው የሚለው? ጳውሎስ ስለ እስራቱ ነው የሚናገረው። በጣም የሚገርመው ነገር ጳውሎስ በእስር ቤት ሆኖ እኔ በጣም ደስ ይለኛል ብሎ ያለበት ሌላኛው ክፍል ይሄ ነው። ምንድነው ደስ ያሰኘው ካላችሁ እሱን ተናግሬ አልፋለሁ። ይሄኛው ነጥብ ምንድነው? ሐዋርያው ጳውሎስ ሚለው በእስር ቤት በወይን ቤት ሆኖ እነሱ እንዲያውቁት የፈለገው አንድ ነገር ነው። መጀመሪያ የሚያውቀው ምንድነው? የኔ መታሰር ስለ ወንጌል እንደሆነ በሰው ሁሉ ዘንድ ታውቋል። ይሄ ምን ይጠቅማል? የሚነቀፍበት ስላልሆነ። ጳውሎስ የታሰረው ዋሽቶ አይደለም፣ ሌባ ሆኖ አይደለም፣ ወንጀል ሰርቶ አይደለም። ወንጌል ስለሰበከ ታሰረ ሐዋርያው ጳውሎስ። ስለዚህ እኔ አሁን በዚህ በታሰርኩበት እስራት በዚህ ወደ ጌታ ብሄድ ደስተኛ ነኝ። አትዘኑ። አንድም ነገር ማፍርበት ነገር የለም። ይሄን ደግሞ እኔ በታሰርኩበት ያሉ የንጉሥ ዘበኞችም ጭምር ያውቃሉ። በሰው ሁሉ ዘንድ ጳውሎስ የታሰረው ስለዚህ ወንጌል ስለሆነ በጣም ታውቋል። ስለዚህ አትፈሩ። በነ ወንጌል ሰብከው ወደ እስር ቤት ስለገባ በእስር ቤት ውስጥ እያዘነ እንዳልሆነ እንዲያውቁ ይነግራቸዋል። ግን ከዛ በላይ በጣም ደስ ያሰኘው ሁለት ነገር አለ። አንደኛው ጳውሎስ ታስሯል፣ ወንጌል ግን እየሄደ ነው። በጣም የሚገርመው የወንጌል ኔቸር በጣም ከባድ እና ወንጌል የሚሄደው እንዴት ነው? ሐዋርያው ጳውሎስ እስር ቤት ሲገባ በአማኞች ላይ ከፍተኛ የሆነ መነቃቃት ወረደ። ጳውሎስ ሲታሰር አንዳንድ ወንድሞች ብዙዎች ነው የሚለው ጳውሎስ ብዙዎቹ ደፍረው የእግዚአብሔርን ቃል በድፍረት ሊናገሩ በየአደባባይ እኛ የጳውሎስ ወገን ነን የሚሉ ይመስላሉ። ጳውሎስ የታሰረበት ወንጌል ልክ ነው የሚሉ ይመስላሉ። ስለዚህ ይሰብካሉ። ማንን ይሰብካሉ? ኢየሱስን ይሰብካሉ። በዚህ ደስ ይለኛል። ሃሌሉያ። እኔ ታስሬያለሁ እንጂ ወንጌል አልታሰረም፣ እየሄደ ነው፣ እያሸነፈ ነው። በጣም በዚህ ደስ ይለኛል። ሰዎች ደፍረው በደርግ ጊዜ አንድ እንደዚህ አይነት ነገር ሰምቻለሁ። ቦታውን በትክክል አላውቅም፣ ግን ሰዎች ሲያወሩ ሰምቻለሁ። እና ክርስቲያኖች የሚሰደዱበት ጊዜ ነበር እና በዛ ጊዜ አንድ አካባቢ ያሉ ቅዱሳንስ ወስደው እስር ቤት ከተቷቸው። ወጣቶች ናቸው ብዙዎቹ። ከዛ አብሮ ከነሱ ጋር አገልጋዩ ያን ጊዜ እንግዲህ አማኞች ጥቂቶች ናቸው ይመስለኛል። እና ከታሰሩ ሰዎች መካከል የሚመለከተው ሰው ሳይታሰር ቀረ። እና ምን ቢያደርግ ጥሩ ነው? ሲመጣ ሌሎቹ ጓደኞቹ አብሮ የሚያገለግሉ አገልጋዮች ታስረዋል። ከዛ ተነስቶ ወዴት ይሄዳል? እስር ቤት ይሄዳል። እስር ቤት ይሄድና ለምን መጣ? እንድታስሩኝ ነው የመጣሁት ይላል። ለምንድን ነው የምናስርህ? እኔም ጴንጤ ነኝ፣ ከነሱ ጋር መታሰር እፈልጋለሁ ብሎ እስር ቤት ሆኗል ሲባል ሰምቻለሁ። አንዳንድ ጊዜ ወንጌል ኔጌቲቭ በሚመስለው መንገድ የበለጠ ይነዳል። እግዚአብሔር ይባረክ። እግዚአብሔር ይባረክ። ይህን መንፈስ ይስጣችሁ። አንድ ወንድሜ ገና በጌታ ሳልሆን በፊት እንደው መከራም ስደትም ቢመጣ ከነዚህ ሰዎች ጋር እኔ እሰደዳለሁ ብዬ አስቤ ነበር ብሎ ሲመሰክር ሰምቻለሁ። እና ይሄ ጤናማ ቅናት ነው። ጳውሎስ ወደ እስር ቤት ሲገባ አንዳንድ ወንድሞች ላይ እንደዚህ አይነት ቅናት ነው የወረደባቸው። እስራትም ከመጣ ይምጣ፣ ለእውነት ወንጌል ከመሞት የተሻለ ምን አለ የሚሉ ሰዎች ተነሱ ማለት ነው።
ታዲያ ለምን ደስ አይለውም? በዚህ ደስ አለው። እሱ እዛ ወንጌል እየሰበከ ነው፣ እዚህ ደግሞ ሌሎች ወንጌል እየሰበኩ ነው። ሌሎች ደግሞ አሉ በቅንነት የማይሰብኩ የሚፎካከሩ፣ በጳውሎስ ላይ ሌላ መከራ ሊጨምሩ የሚመስላቸው። ጳውሎስ ለወንጌል የነበረው አፕሮቹ ትክክል ስላልሆነ ነው የታሰረው። ስለዚህ ደግሞ እኛ የተሻለ ቦታ አግኝተን ብለው ራሳቸው ደግሞ አድቫንቴጀስ መሆን የሚፈልጉ ሌሎች ደግሞ ምን ያደርጋሉ? ወንጌል ኢየሱስን ይሰብካሉ አለ ጳውሎስ ነው ያለው። ስለዚህ እሱ እስር ቤት ነው፣ ወንጌል እየተሰበከ ነው። ጳውሎስ በመታሰሩ ምክንያት ወንጌል አገሪቱን እያጥለቀለቀ። ወንጌል አይታሰርም። ሃሌሉያ! የእግዚአብሔር ቃል አይታሰርም ይላል መጽሐፍ ቅዱስ አይደለም? አይታሰርም፣ አይታሰርም። ይሄ በኢትዮጵያ ምድር በምድራችን ላይ እውነት ነው አይደለም? በጣም እውነት ነው። ወንጌል እየተገፋ እየተሰደደ፣ አባቶች እየተገረፉ እንዳው ምንድነው የነበረው? በጣም ቤተክርስቲያን ዝግ በነበረ ጊዜ የአማኞች ቁጥር በዛ። በኋላ ቤተክርስቲያን ሲከፈት የነበሩ አዳራሾች በሙሉ ሰው መቻል አልቻሉ። ወንጌል በባህሪው እኛ እንደምናስበው አይደለም፣ ብቻውን ነው የሚሰራው። እግዚአብሔር ይባረክ። ስለዚህ ጳውሎስ ሌላ ደስታ ምንድነው? ወንጌል በመሰበኩ ደስ ይለኝ ይላል። ምዕራፍ እስከ 26 ድረስ ይሄንን ነው የሚያወራው። በርግጥ ይሄንን ለሁለት ከፍላችሁ የምታዩት ይችላልላችሁ። ምዕራፍ 1 ቁጥር 12 እስከ 13 እስራቱን ነው የሚያወራው በዋናነት። ከ14 ጀምሮ እስከ 18 ድረስ ግን ስለዚህ ጉዳይ ነው የሚያወራው። በቃ ወንጌል እየሰፋ ነው። ወንጌል በጳውሎስ እስራት እግዚአብሔር እየከበረ ነው። የመጨረሻው ነጥብ ጳውሎስ በዚህ በምዕራፍ 1 ቁጥር 27 እና 30 ድረስ ባለው ክፍል ላይ አማኞች በወንጌል ጸንተው እንዲቆሙና ለወንጌል የሚገባ ኑሮ እንዲያሳዩ ያበረታታቸዋል። እሱን ክፍል አነባለሁ። ምዕራፍ 1 ቁጥር 27 እንደዚህ ይላል። ይሁን እንጂ መጥቼ ባያችሁ ወይም ብርቅ በአንድ ልብ ስለ ወንጌል ሃይማኖት አብራችሁ እየተጋደላችሁ በአንድ መንፈስ እንድትቆሙ ስለ ኑሯችሁ እሰማ ዘንድ ለክርስቶስ ወንጌል እንደሚገባ ኑሩ። በአንድም ነገር እንኳን በተቃዋሚዎች አትደንግጡ። ይህም ለነርሱ የጥፋት ለእናንተ ግን የመዳን ምልክት ነውና ይህም ከእግዚአብሔር ነው። ይህ ስለ ክርስቶስ ተሰጥቷችኋልና ስለ እርሱ መከራ ደግሞ ልትቀበሉ እንጂ በእርሱ ልታምኑ ብቻ አይደለም። በእኔ ያያችሁት አሁንም በእኔ እንዳለ የምትሰሙት ያው መጋደል ደርሶባቸዋል። ስለዚህ ምንድነው ጳውሎስ የሚለው? እሱ እስር ቤት ነው ያለው። የፊልጵስዩስ ምእመናን ደግሞ በዚህ በወንጌል ምክንያት የሚደርስባቸው መከራ አለ። ቅድም እንዳልኳችሁ በመካከላቸው ሐሰተኞች አስተማሪዎች አሉ፣ ወንጌልን የሚያጣምሙ ሰዎች አሉ። ወንጌል ሁሉ ጊዜ ተጋድሎ ይጠይቃል። አልጋ በአልጋ የሆነበት ዘመን የለም። አሁን በእኛ ዘመን መከራና ወንጌል በፍጹም አብሮ አይሰበክም። ሐዋርያው ጳውሎስ የጻፈው የመልእክቱ ዋናው ሐሳብ ይሄ በጌታ ደስ የሚበላችሁ የሚለው በመከራ ውስጥ ሆናችሁ በጌታ ደስ ይበላችሁ ነው። በስሙ በሚደርስባችሁ ፈተናና መከራ ደስ ይበላችሁ፣ ጸንታችሁ ቁሙ። የሚያንሸራትቱ አሉ። ሰው ሁሉ ጊዜ እግዚአብሔር ከሱ ጋር ያለ የሚመስለው ሲሳካለት ነው አይደለም? የእግዚአብሔር አብሮነት መለኪያው ስኬት አይደለም። ስኬት ከሆነ ዮሴፍን አትመለከቱ? ዮሴፍ እኮ ተንከራታች ሰው ነው፣ ግን መጽሐፍ ቅዱስ በየምዕራፉ እግዚአብሔር ከሱ ጋር ነበር ይላል። በወንድም የተጠላ ጉድጓድ ውስጥ የተጣለ ሰው ጋር ግን እግዚአብሔር አለ። ስለዚህ ወንጌል ተጋድሎ አለው፣ ፈተና አለው፣ መከራ አለው። በጣም የሚገርማችሁ ነገር በዚህ በወንጌል የተሰጠን አንዱ ጸጋ እግዚአብሔርን በመከራችን በፈተና ሁሉ በሚናልፍበት ጊዜ እንድናከብረው ነው።
ማንም ሰው በክርስቶስ ኢየሱስ ያመነ ሰው መከራ አይደርስብኝም ብሎ መናገር አይችልም። መከራ የወንጌል አካል ነው። እንደውም ጳውሎስ እዚህ ጋር የሚለው ይሄ ከእግዚአብሔር ነው ይላል። ተሰጥቷቸዋል ይላል። ተሰጥቷቸዋል ይላል። እኛ እኮ አሁን ትንሿን ነው መከራ የምንለው። አሁን ከዚህ ወተን ስንሄድ ታክሲ ትራንስፖርት ብናጣ ችግር ነው የምንለው። ዋጋ ከባድ ዋጋ እየከፈልኩ ነው የምንለው አይደለ? እሱን ነው የህይወት ዋጋ የሚጠይቅ ነው ወንጌል። ወንጌል በቀልድ አልመጣም፣ በቀልድ አይኖርም፣ በቀልድ አይገለገልም። እግዚአብሔር ለዚህ ወንጌል ዋጋ የምንከፍል ሰዎች ያድርገን። በደንብ አሜን በሉ እንጂ። በጣም ሴንሲቲቭ ሆነናል። በጣም ራስ ወዳዶች ሆነናል። በጣም ከእግዚአብሔር ቃል ውጪ በሆነው መንገድ ወንጌልን እያሰብን ነው። ወንጌል የሚያስተምረው በማንኛውም ሁኔታ ውስጥ ጸንታችሁ ኑሩ። ይሄ ወንጌል ክቡር ነው። ዋጋ መክፈል ካለባችሁ ክፈሉ። መሰደድ ካለባችሁ ተሰደዱ። እኔ ያው መጋደል እኔ ጋር እንደደረሰ እናንተ ጋር መጥቷል። በአንዳች ነገር አትፈሩ። ለወንጌል ዋጋ መክፈል ክብር ነው። ክብር ነው። ይሄ በጣም መራራ እውነት ነው ወገኖቼ። በጣም ወንጌል የመጣበት መንገድ ይሄ ነው። ስለዚህ ጳውሎስ ምን ይላል? አማኞች ናቸው በወንጌል ጸንተው እንዲቆሙ የእውነትን ወንጌል እንዲጠብቁ። አንዳንድ ጊዜ በዚህ ዘመን ያለውን የማህበራዊ ሚዲያ ጩኸቶችን ስንመለከት እውነተኛው ወንጌል ከፍተኛ በሆነ መንገድ ውጊያ ገጥሞታል፣ ፈተና። ትውልዱ እውነቱን እንዳያምን፣ በጽድቅ እንዳይኖር፣ ለወንጌል ዋጋ እንዳይከፍል፣ ወንጌል ከድህነት እንደሚያወጣ፣ ወንጌል በሽታ እንዳንታመም እንደሚያርግ፣ ቤታችንን በሀብትና በንብረት እንደሚሞላ እየተነገረ ባለበት ዘመን ጳውሎስ ወንጌል ዋጋ ያስከፍላል ይላል። ያስከፍላል። አባቶች ከፍለው ከሆነ እኛ እንከፍላለን፣ ልጆቻችን ይከፍላሉ። ወንጌል ባህሪውን አይቀይርም። ይሄ ዓለም ለወንጌል ተመችቶ አያውቅም። እግዚአብሔር ለወንጌል ጸንተን እንድንቆም ይርዳን። ከዛ ብቻ እሱ ብቻ አይደለም፣ ለዚህ ወንጌል ደግሞ የሚገባ ኑሮ ኑሩ። እንደ ዳነ ሰው፣ እውነት እንደገባው ሰው፣ ትልቅ ነገር እንደተገለጠ ሰው፣ ከሰማይ ጋር ግንኙነት እንዳለው ሰው ሌላውን የማይመስል ኑሮ ኑሩ። እኔ የኢየሱስ ነኝ እያለ ዓለምን የሚወድ ሰው ዓለምን መተው አለበት፣ መፋታት አለበት። የክርስቶስ መሆን ክብር ነው። አንድ እንደዚህ የሚል ዝማሬ የሰማው ይመስለኛል። ይለይልኝ የኢየሱስ ነኝ የሚል እንደዛ ኑሩ፣ ይለይላችሁ። አሜን። በደንብ አሜን በሉ። ዓለምን አትምሰሉ። ይሄ ወንጌል ከገባችሁ ለወንጌል ኑሩ። ውድ ይሁን ወንጌል በቤታችሁ፣ ውድ ይሁን በሕይወታችሁ። ዋጋ የምትከፍሉበት ዋና ነገር ይሁን፣ ዋና ይሁን። በእውነት ወንጌል ጸንታችሁ ኑሩ። በተጠራችሁበት ሕይወት የተገባ ኑሮ ደግሞ አሳዩ። ሃሌሉያ። እንዳልዳነ ሰው አንኖርም። እስቲ በደንብ አሜን በሉ። አዎ ሰው በዚህ ምድር ላይ ብዙ ነገር ያምረዋል አይደለም? ለወንጌል መተው ያለብን ነገር ካለ መተው ነው ያለብን። ወንጌል የሚያስጥለው ነገር አለ። እየሳሳን እየፈለገን ከክብራችን ይጀምራል፣ ያስጥላል። ስለዚህ ጳውሎስ ደስ ይበላችሁ የሚለው ወንጌል ምንም ብታረጉ ግን አትከስሩም ነው። ለወንጌል ምንም ብትሆኑ፣ አንዳንዶቻችሁ ከቀየ የተሰደዳችሁ ትኖራላችሁ፣ ዋጋ የከፈላችሁ ትኖራላችሁ፣ ወደፊትም ዋጋ እየከፈላችሁ የምትቀጥሉ ትኖራላችሁ፣ አሁንም የምትከፍሉ ትኖራላችሁ። ይሄ ወንጌል የከበረ ወንጌል ስለሆነ ለዚህ ዋጋ መክፈል የሚያሳፍር አይደለም። ጳውሎስ ታስሯል፣ ደስ ይለዋል። ሃሌሉያ። ተቃውሞ ተነስተው የሚያስጨንቋቸው ተነስተዋል፣ ግን ደስ ይለዋል። ጸንታችሁ ቁሙ፣
ይሄን የወንጌል ኑሮ ኑሩ። ወንጌል ባህሪው ይሄ ነው። እግዚአብሔር የተባረከ ይሁን። ምዕራፍ 2 ጀምረን ይሄንን ደግሞ እንቀጥላለን። ወንጌል እንቀጥላለን። ሕይወት እንቀጥላለን። ማንም በክርስቶስ ቢሆን አዲስ ፍጥረት ነው። አሮጌው አልፏል፣ ሁሉ አዲስ ሆኗል። እንደውም ከፍ ብሎ ሁሉ አዲስ የሆነው በማን ነው ይላል? በክርስቶስ ነው። ስለዚህ በዚህ ደስ ይለናል። እግዚአብሔር ይባረክ።